በመንፈሳዊ ሕይወት ከእግዚአብሔር ከምናገኘው በእግዚአብሔር አምላካችን ደስ ሊለን እንደሚገባ ሲያስተምረን ቅዱስ ዳዊትን በመዝሙሩ መዝሙር 36 ከቅንፍ 37 ቁጥር 4 ላይ በእግዚአብሔር ደስ ይበላችሁ በእግዚአብሔር ደስ ይበል የልብህን መሻት ይሰጥሃልና ይላል። በማን ደስ ይበል? በማን? በእግዚአብሔር ዋቀዮቲን ገመዲ እንስ ፌዲ ለጴኬቲ ሲፍላታ ሲፍራወታ ሲፍኬና ጅሬቱኒ ቁልቁሉ ጳውሎስ ይሰዱበት የሰና አባለጴ ቁልቁሉን ዳዊት ገመቹን ኬኝ ገመቹ ብየለፋራ አርገን ቆፋው ሶይንታነ ገመቹን ኬኝ ፌዲ ፎሪቲን ከነርገኑ ሰነ ቆፋ ያካይንታነ ዋን ዋቀዩራት ያርገኑን ዋቀዮቲን ሲለ ገመዱ አከቀብኑ ከሌን ዩኒቨርሲቲስ ብዙ ሰዎች በተለምዶ ሆኖ በመንፈሳዊ ሕይወት በመናገኘው ብዙ ደስ አይልን። በዓለማዊ ሕይወት የምናገኘው ግን ደስ ይላል። ግን የቱ ይበልጣል? የቱ ይበልጣል? በዓለም ውስጥ ያለው እኮ ኃላፊ ነው። በምድር ላይ የሚቀር ዋጋውም በሰው ዘንድ የሚለካ ነው። ደግሞ ተለክቶ ተተምኖ ደግሞ የተሰጠው ያ ደስታ ደግሞ ሊቀማ ይችላል፣ ሊወሰድ ይችላል። ደስ የተሰኘንበት ያ እውቀት ሊሆን ይችላል፣ ገንዘብ አግኝተን ሊሆን ይችላል፣ ደግሞ ጥበብና ዝና አግኝተን ሊሆን ይችላል፣ ስልጣን አግኝተን ሊሆን ይችላል። ይሄ ሁሉ ከምድር ላይ የተገኘው በምድር ላይ የሚቀር ነው፣ የሚያልፍ ነው። ግን ሰው ደስታው ትልቁን ደስታውን የሚያጣጥመው በእነዚህ ነገሮች በመንፈሳዊ ሕይወት ሲያድግ በመንፈሳዊ ሕይወት የሚያገኘው ያንን የሰው ልጅ ዋጋ አይሰጠው። ምክንያቱም ሰው ዋጋ የሚሰጠው በራሱ ብቻ ትልቅ ዋጋ ስለከፈለበት ብቻ ደስታ ብሎ የሚቆጥር። ለምሳሌ አንድ ሰው በምድራዊ ትምህርት ተምሮ በዛ ውስጥ አልፎ ገንዘብ አውጥቶ ወጥቶ ወርዶ ከዛም በኋላ ያችን ትምህርት ለተወሰነ ጊዜ የተሰጠውን ሲጨርስ ስራ ሲይዝበት እጅግ ደስ ይለዋል። በቤተ ክርስቲያን ውስጥ ሲመላለስ በመንፈሳዊ ሕይወት ሲያድግ በመንፈሳዊ ሕይወት ሲጎለብት ያንን ምንም ወጪ ሳያወጣ ስላገኘ እጅግም ደስ አይለውም። ቢያገኝም ቢያጣም ቦታ አይሰጠውም። ኢልሚነማ ገመቹን ይትን ይረጫላ ገመቹ ብየለፋት ጅሬኛ አፉራ ኬሳቲ ወንቶታ አርገቴ ሰነራቲ ወንቶታ ብየለፋ ኬሰቲ አርገቴ ሰናን ይረጫላ ገመዱ ካንቀም ነገሩ ወንቶታ ጅሬኛ አፉራ ኬሰቲ አርገኒ አንጎ ብየለፋዮቴ ቀበኝ ብየለፋዮቴ ገመቹን ኬ ቤኩም ሰብየ ለፋዮቴ ገመቹን ኬ ኩኑንዲ እንደርበሞ ሂንደርባ ቤኩም ሲያፉራ አገር ከናና ፉራ አገሩ ኤቢ አፉራ አገሩ በረብራፍ ከንጅራ ፉኒፊስ ልቡዳፊስ ተይ ከንጅራቱና ቅዱስ ጳውሎስ በምድራዊ ነገር ብቻ ሳይሆን እግዚአብሔር ባደረገልን ሁሉ መደሰት እንዳለብን ያስተምረናል። ስለዚህ በመንፈሳዊ ሕይወት ከሚያስደስቱን አንዱ የትምህርት ቤት
የሰንበት ትምህርት ቤት መሰረት። ሰንበት ትምህርት ቤት ስንል ዝም ብሎ የተቋቋመ ወይም ደግሞ ድርጅት የሆነ ወይም ደግሞ ባለሀብትና ባለጸጋ መጥቶ ያደራጀ ለጥቅማ ጥቅምና ለምድራዊ ነገር የተከማቸ ወይም ደግሞ የተሰበሰበ ድርጅት አይደለም። ለሕይወት የምንሰንቅበት የሰው ልጅ ማንነቱን የሚለውጥበት ለነገ ማንነቱ ዛሬ መነሻ ስንቅን የሚሰንቅበት ዳዴ ብሎ ለመሄድ የሚቆምበት ደግሞ ለሕይወቱ ድህነትና ፈውስ ፈሪሃ እግዚአብሔርን የሚቀስምበት የሚጀምርበት ከእግዚአብሔር ጋር እንዴት መኖር እንደሚቻል የሚለማመድበት መንፈሳዊ አገልግሎት፣ መንፈሳዊ ሂደት፣ መንፈሳዊ አካሄድ፣ የሕይወት ጉዞ፣ የሕይወት ኑሮ እንዴት እንደሆነ ሁሉ ራሱን የሚገራበት ስፍራ ሰንበት ትምህርት ቤት። ፈረስን ለምሳሌ ውሰዱ። ፈረስ ዛሬ በዛሬ ዝም ብሎ ሰው ወጥቶ ሊጋልብበት ይችላል? በሬን ውሰዱ። በሬ አድጎ ለእርሻ ሲበቃ ዛሬውኑ ጠምዶ ዛሬውኑ ወጥቶ ዛሬውኑ አርሶበት ምርት ሊያመርትበት ይችላል? ገና ሊያለማመደው ይገባል። ፈረሱንም እንዴት መጋለብ እንዳለበት ያለማመደዋል። ከዛም በኋላ የተገራው ፈረስ በፈለገበት አቅጣጫ ሊወስደው ይችላል። ሰንበት ትምህርት ቤት ክርስቲያን የሚገራበት ደግሞ አቅጣጫ የሚይዝበት ለወላጁ ከዛ ለቤተሰቡ ከዛ ለጎረቤቱ ከዛ ለሀገሩ እንዴት ማገልገልና መታዘዝ እንዳለበት የሚለማመድበት መሰረት ሰንበት ትምህርት ቤት። ይሄ ሰንበት ትምህርት ቤት ደግሞ ዛሬ ልደቱ ነውና እንኳን ደስ አላችሁ። ከናፊና ጎፍታችን ገመቹን ኬሰ ገመዱ ቀምኑ ቶኮ ቡራ ኩታ ፋርፈቶተ ዲልበታት መነ ዲልበታ የቹን አባን ቀበኛ ከየ ከኑ እንደሰምቲ አባን ቀበኛ ከየ ወልቲ ከንቀበ ሚቲ ዮኪን ማልነቃ ዮኪን ቤኩምሰ ብየለፋቲን ከንጉርማዬ አበተ ዱንፋ ዮኪን ሞ አበተ ብየለፋቲ ሚቲ ኢልሚ ነማ ኢtti ኮኮተሜ ilmi namaa itti leenjisame akkamittiin waaqayyo faana jiraachuu akka qabu, waaqayyo faana akkamittiin deddeebi'uu akka qabu, akkamittiin jireenya isaa keessatti jijjiirama fiduu akka inni qabu ka'umsa kan inni agarsiisu iddoo kanaa. Daa'ima yoo ilaaltan garaa haadha isaa keessaatii bahee akkuma dhalateen deemuu danda'a? Hin danda'a? Hin daaddisa. Erga daaddisee booddee dhaabbachuu jalqaba. Erga dhaabbachuu shaakalee booddee luka namaatiin dhaabbata. Sanaan booddee luka namaatiin erga dhaabbate deemee luka isaa kaasuudhaan eegala. Kun hundiyyuu daaddeedhaan kan eegalu jireenyi kiristaanummaa kutaa faarfattoota dilbataa keessa. የእውቀት መሰረት ሰንበት ትምህርት ቤት። ስለዚህ ሰንበት ትምህርት ቤት በአንድ ቤተ ክርስቲያን ውስጥ ተመሰረተ ማለት የእውቀት ክህሎቱ መነጨ ተወለደ ማለት ነው። ምን እውቀት ተወለደ ማለት ያ እውቀት የሚያድገው በዛ ምእመን፣ ያ ክህሎት የሚያድገው በዛ ምእመን፣ ያ ፈሪሃ እግዚአብሔር የሚያድገው በዛ ምእመን ውስጥ። ስለዚህ በሰንበት ትምህርት ቤት ውስጥ መኖር ደስታ ነው። በሰንበት ትምህርት ቤት ውስጥ ማገልገል ደስታ ነው። ምክንያቱም ከእግዚአብሔር ጋር የምንገናኝበት ስለሆነ ነው። ስለዚህ ይሄ በረከት፣ ይሄ
ጸጋ ለማንም አልተሰጠም፣ ለብዙ ሰዎች አልተሰጡም። የተመረጡት እኮ የተጠሩት እኮ እግዚአብሔር ያዳናቸው እኮ ብዙዎች ናቸው። ደግሞ ይህ ሰንበት ትምህርት ቤት ሲጀመር ደግሞ መሰረት ያቆሙት የተከሉት ነበሩ። ከነሱ ከእናንተ መካከል ደግሞ ቆብልሎ ይሄዳል። በመንፍቅና የተወሰዳል፣ በሀብት የተወሰዳል፣ በእውቀት ተታሎ የተወሰዳል፣ ደግሞ በራሱ ፍላጎትና ምኞት የተወሰዳል። እግዚአብሔር ደግሞ እናንተ እንድታገለግሉ ደግሞ በተለይም የኃያሉ ገናናውን የመልአኩን የቅዱስ ገብርኤልን በረከት እንድታገኙ ደጁ ላይ እንድትጸኑ ያደረገ እግዚአብሔር ነው። እንኳን ደስ አላችሁ። ዋቀዮቱ ሲናቤ ወጋድግ ደሚ አርፈን ከነ ኢላላሜ እሲን ወጅኔን ከን ኤገለን ቤቀቱ ጅራ ጁዋን ከን ፉደተመን የዮታን ከን ቡተመን ቴሪ ፎኒ ሀዊን ፎኒ ጃለሊ ፎኒ ኢሳሞቴ ከምቦጂ አመን ዋቀዮሞ በልበለ ቁልቁሉ ገብርኤሊት ከና ከነ ኤበ ከነ ሱገ ከነ አካ አርገተኒ ዋቀዮሞ ኢስኒን ፍሌራ ከናፉ በገገመደኒ እንኳን ደስ አላችሁ። ስለዚህ እግዚአብሔርን አመስግኑ። ይሄ ሰንበት ትምህርት ቤት ይሄ ደስታ ብቻ አይደለም። ሰንበት ትምህርት ቤት እውቀትን የሚገነቡበት ደግሞ ብዙ አባቶች የሚወጡበት በዚህ ውስጥ አልፎ ብዙ ሰባኪያን ወጥተዋል። በዚህ ውስጥ አልፎ ብዙ ዘማሪዎች ወጥተውበታል። ይህ ሰንበት ትምህርት ቤት ብቻ አይደለም። በቤተ ክርስቲያናችን የተመሰረተው ሰንበት ትምህርት ቤት ከዛ ወጥተው ነው ብዙ ሊቃነ ጳጳሳት የወጡት። በሰንበት ትምህርት ቤት ውስጥ ያለፈው ፈሪሃ እግዚአብሔር አለው። እግዚአብሔርን መፍራት እንዴት እንደሆነ ያውቅ። ለሰው የሚጠቅመውና የማይጠቅመውን ያውቃል። እናትና አባቱን እንዴት ማክበር እንዳለበት ያውቃል። እንዴት ሀገሩን ማክበርና መውደድ እንዳለበት ያውቃል። ለምን? በዛ ውስጥ መሰረታዊ ስነ ምግባር ይማራል። በአንድ በኩል ስለ ሃይማኖቱ ይማራል፣ በአንድ በኩል ስለ ሕይወቱ ይማራል፣ በአንድ በኩል ደግሞ ስለ ምግባሩን ይማራል። ስለዚህ ነው ሰንበት ትምህርት ቤት የሁሉ ደስታ ናት። ሰንበት ትምህርት ቤት የሁሉ መሰረት ናት። ሰንበት ትምህርት ቤት የሁሉ አለኝታ ናት። ምክንያቱም ጸጋ፣ ስጦታ፣ በረከት፣ እውቀት፣ ጥበብ፣ ኃይል፣ ፈሪሃ እግዚአብሔር የሚገኝበት የሚመነጭበት የሚጀምርበት ሰንበት ትምህርት ቤት። ሰው ግን አላወቀው። ዛሬ ተነስቶ ማህበር ያደራጃል። ዛሬ ተነስቶ ወጣትነትን ያደራጃል። በሰንበት ትምህርት ቤት ውስጥ ካልዋለ ካላለፈ ገና ማሰልጠን ይፈልጋል። በማህበርም ቢደራጅ ተሰብስቦ መንፈሳዊ አገልግሎትም ደግሞ ይጀምር። ያንን ማሰልጠን ደግሞ ገና ይከብዳል። ለምን? አንድ እንጨት ካደገ በኋላ ከፍ ብሎ ከጠመመ ለማቅናት አይከብድም? ግን ከስር ጀምሮ ከመሰረቱ ጀምሮ ገና ቡቃያው ሲወጣ ጠሞ ከተገኘ ያችን ከስር አቁሞ ከዛም በኋላ በዛች በእንጨት ላይ ደግሞ እንዳይጠም ደግሞ ቀጥ ባለው እንጨት ላይ አስደግፎ አስሮ አሳድጎ ቀጥ ማድረግ አይቻልም? እንደዛ ከመጀመሪያው ካልተነሳ ከባድ። ስለዚህ መሰረቱ ይሄ ነው። ይሄ ደግሞ የሕይወታችን መሰረት ነው። በስብከቱ፣ በኪነ ጥበቡ፣ በዝማሬው የምታገለግሉ ይሄ ጸጋ በረከታችሁን ልታሳድጉ ይገባል። ሰንበት ትምህርት ቤት በዚህ ብቻ የሚቆም አይደለም። ይሄ ትውልድ በዚህ ብቻ የሚቆም አይደለም። ዛሬ በዚህ ሰንበት ትምህርት ቤት ያለው እንደ ሀገሩ ሊሄድ ይችላል፣ ሌላ ቦታ ሊሄድ ይችላል፣ ሌላ ከተማ ሊሄድ ይችላል፣ እንጀራ ፍለጋ ሊሄድ ይችላል። በዛ አንተም ደግሞ ሰንበት ትምህርት ቤትን ልታገለግል ይገባል፣ ልትመሰርት ይገባል። ካሌለ እንዲኖር ድጋፍ ማድረግ ካለ ደግሞ ባለ
ዕውቀትና ጥበብ ልታገለግል ልትረዳ ይገባል። ምክንያቱም የቤተ ክርስቲያን አጥር የሚባለው እኮ ዝም ብሎ አይደለም። ዝም ብሎ አይደለም። ሰንበት ትምህርት ቤት ቀዳሚ ነው። ዱላ ቢነሳ ቀዳሚ ነው። መናፍቃን ቢነሳ ቀዳሚ ነው። ስርዓት ቢፈርስ ቀዳሚ ነው። ደግሞ ቤተ ክርስቲያን ብትደፈር ቀዳሚ ነው። ለዛ ነው አጥር የተባለው። ዕውቀትም ስላለ ደግሞ በወጣትነት ኦኔም ስላለ ብዙ ስራ የሚሰሩት በዕውቀትም ቀዳሚ በጉልበትም ቀዳሚ ራሳቸውንም አሳልፈው የሚሰጡ ቀዳሚ ናቸው። ቤተ ክርስቲያን ዛሬ ወጣቱ ሳይነሳ ድሮ እኮ ምንጣፍ የሚያነጥፈው እኮ ሰንበት ትምህርት ቤት ምንም ሰው ባሌለበት በገጠሩ አብያተ ክርስቲያናት ብትሄዱ ታቦቱን አጅበው ታቦት የሚያስመስሉ ሰንበት ትምህርት ቤት ምንፍቅና በበዛበት ስፍራ ላይ ደግሞ አገልጋይ ባሌለበት ስፍራ ላይ በየመንደሩ ዙረው ሳንቲም ለቅመው በአበል ካህናትን ዲያቆናትን አባብለው ጠርተው በወር አንዴ ቅዳሴ እንዲከናወን የሚያደርገው ሰንበት ትምህርት ቤት። የምታውቁ ልታውቁ ትችላላችሁ። መናፍቃን አጥርን ሲነቀንቁ ድንበርን ጥሰው ሲገቡ ይህንን ቤተ ክርስቲያን እኛ ደግሞ አዳራሽ እናደርጋለን ብለው ሲነሱ ለምነው በትከሻቸው ተሸክመው አጥሩን አጥረው ደግሞ አንተ አንገቴን ቁረጥ እንጂ ቤተ ክርስቲያንን አልሰጥም ብለው በራስ ቀንድ ወጥተው በፊት ተሰልፈው ራሳቸውን አሳልፈው የሚሰጡ ሰንበት ትምህርት ቤት ካህናቱ ሲደበቁ ምዕመኑ ሲደበቅ ደግሞ ሌሎቹ ደግሞ ተደብቀው ሲሄዱ ባዶ እጃቸውን ዩኒፎርም አልባሳታቸውን ብቻ ለብሰው ፊት ለፊት የሚቆሙ ሰንበት ትምህርት ቤት በዓላት በመጡ ቁጥር ውበትና ደምግባት የሚሆኑት ለቤተ ክርስቲያኑ ሰንበት ትምህርት ቤት። ትውልዱ ግን ይሄንን አያውቁም። ለዛ ነው መሰረት የተደረገው ሰንበት ትምህርት ቤት ሲመሰረት ሲወለድ ደስ ይበላችሁ ተብሎ የሚነገረው ማለት ነው። ከራፉ ገመዳ ኩታፋር ፈቶኒ ድልበታ ጅሮ ሁንዳን ከንጀረ ሙከራፊ ማለት መነቁልቁሉማ ከሰቲ ሆጂ ጉዳ ከኖጀተን ይላል። ደላ መነ ክርስቲያና ከንጀረ መንጨልሴቱ ሚቲ ደበርሰኒ ኦፍ ከንከነን መን አመንታ ሳኒቲፍ ጀለኒ ታስታውሳላችሁ? የዛሬ ስንት ዓመት ነው? እናንተን ግን አላችሁ፣ እኔን ግን አልመጣሁም። በዛን ጊዜ የዚህ ቤተ ክርስቲያን ይዞታዋ ሲወሰድ ማን ነው ከፊት ለፊት ሲፋለም የነበረው? በዚህ ሲተኮስ በዛ ሲተኮስ ማን ነው በዛ ተኩሱ ፊት የቆመው? እስቲ መስክሩ። ማን ነው? ቀዳሚው ከምዕመኑ ቀድሞ የመጣው ሰንበት ትምህርት ቤት ነው። ይሄ ታሪክ ነው። እንደዚህ አይነት ታሪኮች ብዙ ታሪኮች የሚሰሩት በሰንበት ትምህርት ቤት ነው። ስብከታቸው ብቻ አይደለም፣ ትምህርታቸው ብቻ አይደለም፣ ሕፃናትን ሰብስቦ ወጣቱን ሰብስቦ መገንባቱ ብቻ አይደለም። ቤተ ክርስቲያንን በጉልበታቸው በእውቀታቸው በጥበባቸው የሚያገለግሉ ሰንበት ትምህርት ቤት ዛሬ ትልቅ ደረጃ ላይ ደርሰው ትልቅ ስራ እየሰሩ ያሉት ሰንበት ትምህርት ቤት። ሰንበት ትምህርት ቤቱ ብዙ ባለውለታ ነው ለቤተ ክርስቲያን። ዕውቀትም የሚገኘው ጥበብም የሚገኘው በረከትም የሚገኘው ሰንበት ትምህርት ቤት ነው። ሰንበት ትምህርት ቤቱ ደግሞ በዚህ ደስ ሊለው ይገባል። በሚሰጠው መስዋዕት፣ በሚሰጠው ዕውቀት ደግሞ በሚያፈራው ሕፃናትን በሚያፈራው ወጣትን በሱ ደግሞ ደስ ሊለው ይገባል። እንኳን ደስ አላችሁ። ወላጆች በዚህ ልትኮሩ ይገባል። እኛ ያልሰራነውን ልጆቻችን
ሲሰሩ ደስ ይለናል። እኛ ማምጣት ያልቻለውን በረከት ለቤታችን ልጆቻችን ሲያመጡልን ደስ ይለናል። እኛ መታገል ያቃታችን እኛ ደግሞ ይሄንን ማድረግ ያልቻለውን ልጆቻችን ሲያደርጉ ደስ አይልም? ደስ አይልም? እስቲ ደስታችሁን ግለጹ። ለመገመት ይስማል ዋናው ፊን ወጀነ ጆልን ከኛ ወጀተኔ ነው ፊደን በረከተ የበኡኒ አርገቹ እንደንደኝ ጆልን ከኛ የሮ ኢሳኔ በመነከኛ ፊደን ነመገመችሳ ከናፉ ከናም በገገመደኝ ይሄዳ እንግዲህ በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 12 ላይ እንደዚህ ራሳቸው መስዋዕት ያደረጉ ደግሞ ይሄንን በረከት ለተሳተፉ ሰንበት ትምህርት ቤትን መስርተው ለዚህ ያደረሱት ብዙ ፍሬ ብዙ ምዕመናንን ብዙ ወጣቶችን ብዙ ሕፃናትን ላፈሩት መስዋዕት ለሆኑት እግዚአብሔር ደግሞ እንደዚህ ይላል በማቴዎስ ወንጌል ምዕራፍ 5 ቁጥር 12 ላይ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ ይላል። ገዲን ከሰኔ ነው ወንጌል ማቴዎስ በቆናሽ ለቆሶ ቁዳላማ ወራ አርሳቴ ወራ ከፈልቲ ጉዳ ከፈለ ወራ መነቁልቁልማቲ ኦልማ ጉዳ ኦል ወራ ዳይመስ ደርገጌሰሲ ሌንጂሴ ገውምሰ ከነቱኒ ከና ቀቡ ኤበ ቀቡ ሰና ወራ ካኒፍ ቆዴ ሰናቲፍ ሰገሌን ዋቀዮ ማልጀና አከዝኘና ገቲን ከሰኒ ሰሚረቲ ጉዳና ዋንተ ከናፉ ገመዳይና ሰሚረቲ ጉዳና በምድር ላይ ከሰው ላታገኝ ትችላለህ። በምድር ላይ አንተ ስላገለገል ስላመሰገን አንተ ፍሬን ስላፈራ ሰንበት ትምህርት ቤት አባል ስለሆን ልትሰደብ ትችላለህ፣ ልትባረር ትችላለህ፣ በዱላ ልትደበደብ ትችላለህ፣ ልትፈነገጥ ትችላለህ፣ በጥይት እንደሌላ ስፍራ ላይ እንደምናየው ልትመታ ትችላለህ። ማታ ደግሞ ጨለማን ተገን አድርጎ በአንተ መካከል ላይ ብዙ ውጣ ውረዶችን ሊያደርስብህ ይችላል። ግን በምድር ላይ ስለሰራ ደምህ እንኳን ቢፈስ መከራ እንኳን ቢጸናብህ ብትሰበር እንኳን ብዙ ነገር ቢደርስብህ እንኳን ምን ይላል መጽሐፍ? ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ ይላል። ለምን? በሕይወት መዝገብ ላይ ተጽፏል። ሌላውና የመጨረሻው ፈተናን አሸንፎ ትዕግስትን ተላብሶ ለዚህ ሰዓት መድረስ እጅግ ደስ ያሰኛል። ፈተናውን ችሎ ፈተናውን ተቋቁሞ ፈተናውን አሸንፎ ለዚህ መብቃት ደግሞ ለዚች ቤተክርስቲያን 24 ዓመት ሙሉ ሂዶ ፈተናውን ታግሶ በልመና ውስጥ ሂዶ ልብስ እንኳን የሚያሰፋለት አጥቶ ደግሞ አጥቶ ቤተሰቡ በቤት ደስታን ሲያጣጥም እሱ ደግሞ ያንን ሁሉ ትቶ በዚህ ቤት ውስጥ ማሳለፉ እጅግ ደስታ ነው። ያዕቆብ እንደዚህ ይለናል በምዕራፍ 1 ቁጥር 2 እስከ 3 ላይ ወንድሞቼ ሆይ ይላል የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩ ይላል። ስለዚህ ምን ይበላችኋል? ደስ ይበላችሁ። ወላጆች እንደዚህ አይነት ፍሬን ስላፈራችሁ ደስ ሊላችሁ ይገባል። በምድር ላይ አንዳንድ ሰዎች ልጆቻቸውን የሚያሳድጉት በአልባሌ ስፍራ ላይ ነው። እንደው ኃይለኛ ሲሆንላችሁ፣ ተናዳጅ ሲሆንላችሁ፣ ተናካይ ሲሆንላችሁ፣ ተሳዳቢ ሲሆንላቸው አንዳንድ ሰዎች ደስ ይላቸዋል። አንዳንዱ ደግሞ አስተዳደግ ላይ ልጆቹን ምን አድርጎ ያሳድጋል? ፊልም እያሳየ ሽጉጥ እየገዛ ጦርነት መለማመጃ እየሰጠው እንደዚህ ያሳድጋል። እናንተ ግን ልጆቻችሁን በመዝሙር ተቆጥቁጠው በመዝሙር እንዲያድጉ፣ በአገልግሎት እንዲያድጉ፣ በእውቀት እንዲያድጉ አድርጋችኋልና እንኳን ደስ አላችሁ።
ስለዚህ ይህንን ደስታ የሰጠን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ጀምራችኋል እንጂ አልጨረሳችሁም። ብዙ ፈተና ይጠብቀናል፣ ብዙ መከራ ይጠብቀናል። በአገልግሎት የተሰለፈ ሰው ሕይወቱ አልጋ በአልጋ አይደለም። ውጣ ውረድ አለ፣ ድካም አለ፣ መሰደድ አለ፣ መራብ አለ። እዚህ ብቻ አይደለም። ዛሬ ለልጆቻችሁ የመጣችሁ በቤታችሁ ልጆቻችሁ ከዚህም በፊት ሰንበት ትምህርት ቤት እንሄዳለን ባሉ ቁጥር ለልጆቹ ያልተቆጣል፣ ያላሳደዳል። እኔ አንድ ቀን ሰንበት ትምህርት ቤት መጀመሪያ ላይ ሲመሰረት ሰንበት ትምህርት ቤት ሄድኩና ዝማሬ እየዘመር ድራማ እየሰራን ወደ 2 ሰዓት ደረስ። ስገባ በር ተዘግቷል። ወላጆች ቤት ነው። ሳንኳኳ በዱላ ነው ያባረሩ። እንዴ አንተ እዛ ማንም እየፈነጨበት የምትለው ቤት እንዳሌለው እንዴት በዚህ ሰዓት ትገባለህ? ስለዚህ አላስገቡኛል። እስከ 4 ሰዓት የሆነች የታጠረች ትንሽ ሰንሰል ታውቃላችሁ? በሰንሰል ውስጥ እስከ 4 ሰዓት ተቀመጡ። ከዛ አውሬ ደግሞ ያስፈራል። መንደር የለም ስፍራው ላይ ብዙም አይደለም። ከዛ ወጥቼ ጎረቤት ሄጄ በዛ ጎረቤት አንኳክቼ እዛ አድሬ ከዛን እነሱን ይዤ ነው ጧት ሄድኩ። እንደዚህ አይነት ፈተናዎች ይኖራል። ይሄ ትንሽ ነገር ነው የነገርኳት። በሰንበት ትምህርት ቤት ውስጥ ብዙ መከራዎች አሉ። ገና ወደፊት ደግሟል። ስለዚህ ምን መሆን አለብን? መጽናት አለብን። መጽናት መበርታት አለ። ከዚህ በላይ ወጥተን ብዙ ለቤተ ክርስቲያናችን ለማድረግ መጽናት ያስፈልጋልና እንድንጸና ከዚህ በላይ ፍሬ እንድናፈራ ለቤተ ክርስቲያናችን መልካም ነገር እንድናደርግ ለውጥን እንድናመጣ እግዚአብሔር አምላካችን የሱ መልካም ቅዱስ ፍቃድ ይሆነልን። ያስተማረንና የመከረን ይህንን ደስታ ያካፈለን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ይቆየን።